ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እነሆ ዛሬ ደግሞ በፍቅሯ በእንግዳ አቀባበሏ በምግቧም እንዲሁ በታሪኳ ከልጅነታችን ጀምሮ ስንሰማው አድገናል። እቺ ሀገር ድሬዳዋ ነች። ለምሳሌ አንድ ጥያቄ ልጠይቃችሁ። በአሁኑ ሰዓት ኢትዮጵያ ውስጥ ካሉ ከተሞች ውስጥ መጎብኘት ወይም ማየት የምትፈልጉ ከተማ ማን ነው ብዬ ልጠይቃችሁ። ያለምንም ጥርጣሬ ድሬ እንደምትሉኝ አልጠራጠርም። በእርግጥ አልፈርድባችሁም። ወደ ዋናው ነጥቤ ስገባ ድሬዳዋ መጥቶ እነዚህ ሁለት ምግቦችን የቀመሰ በኮሜንት ሴክሽን ይጻፍልኝ። በእርግጥ ብዙ ምግቦች አሏት። ከነዚህ ውስጥ የድሬ ፉል እና የድሬ ሰላጣን ላስታውሳችሁ። እስካሁን ድሬ መጥቶ እነዚህን የድሬ ምግቦች ያልቀመሰ አለ ብዬ መገመት ያዳግተኛል። የምግብ ጣዕም የነሱ ፍቅር ጉርሻ ጋር ተጨምሮ በቃ አልቻልኩም። ሌላ ምንም አላቸው። እንዲህ በፍቅር እንዳሸነፉኝ የስራቸውን ውስጣቸው ከማለት ውጭ ምንም ልል አልችልም። ቻናሌን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታግዙኝ ጠይቃችኋል። እንዲሁም ደግሞ ድሬ ውስጥ የሚገኙ ምግቦች አሳየን፣ ማየት እንፈልጋለን የምትሏቸው ሌሎች ምግቦች ካሉ በኮሜንት ሴክሽን አስቀምጡልኝ። ቪዲዮውን ተጋበዙልኝ፣ በደንብ እዩዋቸው። ምክንያቱም ለሚቀጥለው ሳምንት ሊሆን ይችላል፣ አመት ሊሆን ይችላል፣ በየትኛውም ሰዓት ድሬ ከመጣችሁ እነዚህ ምግቦች መቅመስ፣ በዛ ላይ ፍቅራቸውን ማየት የሀገሪቷን። በነገራችን ላይ ለመጀመሪያ ጊዜ ወደ ድሬዳዋ ስመጣ የድሬን ውሃ የቀመሰ አይችልም፣ ሌላ ቦታ መኖር አይችልም ሲባል ሰምቼ ነበር። እኔም እውነተኛ አሁን የምነግራችሁ የእውነት ሳክስ አይደለም፣ ሪል የሚደረግ የሚበላ የሚሰራና በቃ ማንኛውም ሰው ሊካፈለው የሚችል ፍቅርን ነው የምነግራችሁ፣ ምግብን ነው የምነግራችሁ። ሌላ ቦታ ሊሰሩ ይችላሉ፣ ግን በድሬ ንፋስ፣ በድሬ ፍቅር፣ በሱቱ የተሰራ ምግብ ከባድ ነው። እንዲህ እምላችሁ ለመግለጽ ቃላት ስለሌለኝ ነው። ለመጀመሪያ ጊዜ እኔ ወደ ድሬ ስመጣ አሁን ድሬን ካወቅኳት ቢያንስ ኦልሞስት ወደ 3 ዓመት እየሆነኝ ነው። ግን ስመጣ ለ3 ወር ነበር የመጣሁት። ይሄው ከ3 ወር ወደ 3 ዓመት ገባው። ፍቅሯ ሰው ገዳይ ነው። ምግቦቿ ማራኪ ናቸው። ስለዚህ ከዚህ በኋላ ያለውን ቪዲዮ ተጋበዙልኝ። በነገራችን ላይ የኢቴነሽን የሰላጣ ድንች ሳትቀምሱ እንዳትመለሱ ድሬ ከገባችሁ። ያው የድሬ ውቢቷ እህታችን